አጠር ባለመልኩ ለማስረዳት ነው የመጣሁት። ታይፈስ አጣዳፊ ትኩሳት የሚያመጣ ህመም ነው። አኪዩት ፌብራይል ኢልነስ ከሚባሉት ውስጥ አንዱ ነው። ሪኬቴሲያ የተባሉ የባክቴሪያ አይነቶች ታይፈስ መንስኤ ናቸው። የግልና የአካባቢ ንጽህና መዘመን የታይፈስን በሽታ ከበለጸጉት ሀገራት ሙሉ በሙሉ በሚባል ደረጃ አጥፍቶታል። በአንጻሩ የንጽህና ችግር ያለባቸው አካባቢዎች ታይፈስ አሁንም አንዱ የጤና እክል እንደሆነ ቀጥሏል። ባክቴሪያዎቹ ወደ ሰው የሚያመጡት ቅማል፣ ቁንጫና መዥገር ናቸው። ታይፈስ ያው በተለያዩ መልኩ ይከፋፈላል። ሚውሪን ታይፈስ የሚባል አለ፣ ኤፒደሚክ ታይፈስ፣ ወረርሽኝ ታይፈስ የሚባሉ፣ ስክረብ ታይፈስ የሚባሉ ሶስት ዋና ዋና የታይፈስ አይነቶች አሉ። በኢትዮጵያ ውስጥ የተለመደ የታይፈስ አይነቱ ኤፒደሚክ ታይፈስ እየተባለ ይጠራል ማለት ነው። ኤፒደሚክ ታይፈስ ወይም ወረርሽኝ ታይፈስ የሚባለው በቅማል ወለድ ታይፈስ ነው። ማለትም ያው በቅማል